يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون. السلام عليكم ورحمة الله وبركاته. الحمد لله رب العالمين الرحمن الرحيم مالك يوم الدين والصلاة والسلام على نبينا محمد الأمين وعلى آله وصحبه أجمعين. أما بعد يلتسنو شعبان سبات عند شيارات متو سلاسة كفل هلد نبينا رمضان يميل ليو وقتاوي كتاتاي تمهرتن قاله تمهرتاتشن نبياتنا عليه الصلاة والسلام رمضانا بمن ملكو يقبلون دنبرة أترب على ملكو عيتنا الساعة لرمضان يزجاجون دنبرو أنيام رمضان كممتعتو بفيت بتوبت بترونيا لنزجاج يقبال بلنا رمضان تلك يا الله تبارك وتعالى ستوتا عندما هونو درجاون لناك ممتعتو لندست وستاتشنن عددتن لنطبقو يقبانا نبي عليه الصلاة والسلام رمضان ሲቃረብ ሱሐቦቻቸውን ያበስሩ እንደነበረ የሚያሳዩ አታሮችም አሉ። ትክክለኛ ሙእሚን ረመዳን በመምጣቱ ይደሰታል። በይነማ ሙናፊቅ የሆነና ኢማኑ ችግር ያለበት ሰው ረመዳን ሲመጣ ይጨናነቃል። የረመዳን ወር ገብቶ እስኪወጣም ይጨንቀዋል። ትክክለኛ የአላህ ባሪያ የሆነ ሰው ውስጡ ላይ ኢማን ያለ ሰው ረመዳን በመምጣቱ ሊደሰት ቀናቶቹን በሙሉ ወደ አላህ በሚያቀርብ ስራ ተጠቀማቸዋለሁ ብሎ ሊወሰን አላህን እገዛ ሊጠይቅ ይገባል። የተቀሩ የሻዕባን ቀናትንም በጾም ቁርአን በመቅራትና ነፍስያን ዒባዳ ላይ ይበልጥ በማለማመድ ልናሳልፋቸው ይገባል። እነሆ ዛሬ በአላህ ፈቃድ የምናየው ነቢዩ አለይሂ ሰላቱ ወሰላም ረመዳንን በጉጉት ጠብቀውት በተገናኙት ጊዜ የረመዳን ወር በገባ ጊዜ በዚህ በተከበረው ወር ውስጥ ከጌታቸው ጋር የነበራቸው አህዋልና ሁኔታ ምን ይመስል እንደነበረ ይሆናል ምናየው። እነሆ ነቢዩ አለይሂ ሰላቱ ወሰላም ከማንም በላይ ጌታቸውን የሚያውቁ ናቸው። ከማንም በላይ ሐቁንም የሚጠብቁ ናቸው። አላህን ከማወቅ አንፃርና ከትክክለኛ ባሪያነት አንፃር
ማንም ያልደረሰበትን ደረጃ እንዲደርሱ አላህ ወፍቋቸው። እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ወዐን አቢሃ ከነቢዩ ጋር አለይሂ ሰላቱ ወሰላም ሲያሳልፉ ከገጠሟቸው ድንቅ ነገሮች መሃል አንዱን ሲናገሩ ነቢዩ አለይሂ ሰላቱ ወሰላም ከዕለታት አንድ ቀን የአይሻ ተራ ሆኖ እሷ ጋር ባደሩበት ሌሊት ላይ አይሻ ሆይ ተይኝ ጌታዬን ላምልክ አሉኝ አለች። እናታችን አይሻም እኔ ከእርሶ ቅርብ መሆን ፈልጋለሁ ትተውኝ እንዳይሄዱ አለቻቸው። በማዕና ከላሚሃ ከኔ እንድርቁ ባልፈልግም እርሶን የሚያስደስት ነገር ከሆነ እርሶን የሚያስደስት ነገር በሙሉ እወዳለሁ አለች። ያኔ የፈለግከውን አድርግ ማለቷ ነው። ይህኔ ነቢዩ ሰለላሁ ዐለይሂ ወሰለም ተነስተው ሶላት መስገድ ጀመሩ። የሰገዱ እያለቀሱ ከእንባቸው ብዛት የመጣም ጺማቸው የሚሰግዱበት ስፍራ ሁሉ በሰበሰ ትላለች ረዲየላሁ ዐንሃ። በዚህ ሁኔታ ያሉ የፈጅር ሶላት ወቅት ገብቶ ቢላል ሊያሳውቃቸው መጣ። ቢላል ነቢዩን ባየበት ጊዜም ማልቀስ ጀመረ። አንተ የአላህ መልእክተኛ ሆይ ለምን ታለቅሳለህ? አላህ ምሮህ አክብሮህ ሳለ ሲላቸው አፈላ አኩኑ ዐብደን ሸኩራ የሚል መልስ ሰጥተውታል። አላህ ቢመረኝ ቢያከብረኝ አላህ ስለማረኝ ስላከበረኝ አመስጋኝ ባሪያ ልሆን ውለታውን በዒባዳ ልመልስ አይገባም እንዴ? እነሆ ዛሬ ምሽት ላይ የቁርአን አንቀጽ ወርዷል። ይሄን የቁርአን አንቀጽ ቀርቶት ሳያስተነትነው ያለፈም ወየውለታ። የወረደው አንቀጽም የአላህን ተባረከ ወተዓላ ኃያልነት ሰማይን ምድርን ሌሎችንም በመፍጠር የአላህን ተባረከ ወተዓላ ኃያልነት የሚያሳዩ አንቀጾች ናቸው። እነሆ ነቢያችን አለይሂ ሰላቱ ወሰላም ሁሌም ከጌታቸው ጋር የነበራቸው አህዋል በፍርሃቻ በተስፋ የተሞላ ነው። ረመዳንን ብቻ አልነበረም በዒባዳ የሚያሳልፉት። ረመዳን ላይ ብቻ አልነበረም አላህን የሚፈሩት ዚክር የሚሉት ቁርአን የሚቀሩት። ላኪን ረመዳን ላይ ለየት ባለ መልኩ ታይቶ የማይታወቅን ጥንካሬ በማሳየት ዒባዳ ያደርጉ ነበር። ለኡመቶቻቸውም ጥሩ ተምሳሌት ይሆኑ ነበር። ረመዳን ላይ ያሳዩአቸው ከነበሩ ልዩ የዒባዳ አይነቶች ሁሉም የሚጾመው የረመዳን ወር ጾም፣ ነገር ግን የነቢ ጾምና የኛ ጾም አንድ ነው ወይ? በምን መልኩ ነበር የሚጾሙት? ቀንና ሌሊቱ እንዴት ነበር የሚያሳልፉት? ትልቅ ጥያቄ ነው። እያንዳንዱ ጾመኛ ነቢ ሲጾሙ እንዴት ነበር የሚጾሙት የሚለውን ማወቅ አለበት። ከጠዋት እስከ ማታ ምግብን ርቆ መቆየት ብቻ ማለት አይደለም ጾም። ጾም ትልቅ ፈዲላና ትሩፋት አለ። ጀነት ውስጥ ራሱን የቻለ በር ተዘጋጅቶላቸዋል ለጾመኞች። ከአኺራ በፊት ዱንያ ላይም ለጾመኛ የተሰጡ ልዩ ስጦታዎች አሉ። ጾመኛ የሆነ ሰው ያደረገው ዱዓ መቅቡል ነው። ሆዱ ባዶ በመሆኑ ምክንያት ከአፉ የሚወጣው ሽታ አላህ ዘንድ ከምስክ የተሻለ ከምስክ ሽቶ የበለጠ ተወዳጅ ነው። እነዚህና መሰል የሆኑ ትሩፋቶች ያሉለት ጾም የአላህ ትክክለኛ ባሪያነት መገለጫ የሆነ ዒባዳ አፈጻጸሙን ከነቢዩ ልንወስድ ይገባናል። ከጾሙ ጋር ተያይዘው ያሉ ሱናዎችን ልናቅና ልንተገብር ይገባናል። የነቢዩ ውሎ ምን ይመስል ነበር? ጾሙን በመልኩ ጀምረው በምን መልኩ ያጠናቅቁት ነበር የሚለውን ማወቅ አለብን። ነብዩ ሰለላሁ ዐለይሂ ወሰለም ጾማቸውን ስሑር በመመገብ ነበር የሚጀምሩት። ስሑርን ተመገቡ፣ ስሑር ላይ በረካ አለን ብለዋል። ወቅቱም ላይ በረካ አለ። በዛ ሰዓት ላይ የሚበላው ምግብም በረካ አለ። ምግብ እንኳን ባይበላለን ማንኛውንም ነገር ልንቀምስ ይገባል። ውሃ ብንጠጣ፣ ወተት ብንጠጣ፣ አንድ 3 ፍሬ ቴምር ብንጎርስ የስሑርን ትሩፋት እናገኛለን። የነቢዩን ሰለላሁ ዐለይሂ ወሰለም ሱና ተግባራዊ እናደርጋለን። ስሑር ብሉ ብለውም አዘዋል። ራሳቸውም ይበሉ ነበር። ጥቂት የማይባሉ ሰዎች የስሑርን ሱና ዘንግተው ይገኛሉ። የተወሰኑት አርፍደው እራት በልተው ይተኛሉ። የተወሰኑት ደግሞ ባላዋቂነት ስሑር ላይ ተነስቶ መብላት የሆዳምነት ምልክት ይመስላቸዋል።
አንዳንዶች ደግሞ ካፊሮች የሚነዙት ወሬ ተጽዕኖ ይፈጥርባቸዋል። ሊነጋጋ ሲል ተነስታችሁ በልታችሁ ጾመናል ትላላችሁ ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩንን ነገር ሰዎች ስለሚያወሩ ስለሚያጣጥሉ ልንተው አይገባም። ስሑሩም መዘግየት መቻል አለበት። ስሑር በልተን አዛን እስኪወጣ ድረስ የፈጅር ወቅት እስኪገባ ድረስ የስሑር ወቅት ነው። አዛን የሰሙም ሊበሉ አይገባም። ገና እኩለ ሌሊት ላይም ሊበሉ አይገባም። ስሑር በልተው ውዱእ ጀድደው ወደ ሶላት መግባት ነው። ለጥንቃቄ ተብሎ የሚቀር 10 እና 15 ደቂቃም ሊኖር አይገባው። አላህ ተባረከ ወተዓላ መንጋቱን እስክናረጋግጥ ድረስ እንድንበላ ፈቅዶልናል። አብዝቶ በልቶ የጾሙን ጣዕም ማጣትም ተገቢ አይደለም። በጣም አሳንሶ በልቶ ቀኑን ሙሉ ደክሞ መዋለም ተገቢ አይደለም። መካከለኛ የሆነ አካሄድ መሄድ አለብን። አመጋገቡም ላይ መካከለኛ አካሄድ መሄድ አለብን። ወቅቱም ላይ መካከለኛ አካሄድ መሄድ አለብን። ገና እኮ ሌሊት ላይ በልተው የሚተኙም ስህተተኛ ናቸው። አዛን እየሰሙ የሚበሉም ስህተት ላይ ናቸው። በጣም አብዝተው የሚበሉም ተሳስተዋል። በጣም አሳንሰው በልተው ቀን ሶላት ሁሉ መስገድ ለቤተሰቦቻቸው የሚያስፈልጋቸውን ነገር ሰርቶ ለማምጣት ጉልበት እስኪያንሳቸው ድረስ ምግብ የሚቀንሱ አሉ። ይሄም ስህተት ነው። ጀዐልናኩም ኡመተን ወሰጣ ተብሏል። በሁሉም ነገር መካከለኛ ሚዛናዊ መሆን ይጠበቅብናል። ከሰሐቦች መሃል አንዱ ነብዩ ስሑር የበሉ ገባሁኝ፣ ነብዩ አለይሂ ሰላቱ ወሰላም ስሑር አላህ የሰጣችሁ በረካ ነው፣ አደራችሁን ስሑርን እንዳትተዉ አሉኝ ብለዋል ረዲየላሁ ዐንሁ። ኢማሙ ነሳኢ እንደዘገቡት የስሑርን ማዘግየት በተመለከተም ዘይድ ብኑ ሳቢት ታላቁ ሰሐቢ ረዲየላሁ ዐንሁ ወአርዳህ ከረሱል ጋር ሰለላሁ ዐለይሂ ወሰለም ስሑር በላሁኝ ሲሉ በስሑርና